በረከታቸው ይደርብንና ጻድቁ አባታችን አቡነ ተክለ ሃይማኖት ዛሬ ምን ያደረጉበት ዕለት ነው ስንል ጥር 24 ቀን የጻድቁ አባታችን የአቡነ ተክለ ሃይማኖት ስባረ አጽማቸው ነው ወይም ደግሞ አንድ እግራቸው የተቆረጠበት ወይም ደግሞ አንድ እግራቸውን ያጡበት ነው። የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል እንደተባለው አባታችን ኢትዮጵያዊው ጻድቁ አቡነ ተክለ ሃይማኖት ለ22 ዓመታት ደብረ ሊባኖስ በሚገኘው ደብረ አዝቦ ዋሻ ውስጥ ሲጸልዩ ከመቆም ብዛት የተነሳ አንድ እግራቸውን አጥተዋል ማለት ነው። ለዓመታት ከቆሙበት ሳይቀመጡ ከፊት ከኋላ ከጎን ከቀኝ ከግራ አድርገው ጦሮችን ተክለው ሳይደገፉ በአንድ ቦታ በመወሰን ለ22 ዓመታት ደብረ ሊባኖስ በሚገኘው ደብረ አዝቦ ዋሻ ውስጥ ሲጸልዩ ከመቆም ብዛት የተነሳ ቀኝ እግራቸውን አጥተዋል።